በህይወትህ ብዙ ሰው እንዲያከብርህ ቃልን እንዲሰማና በሄድክበት ቦታ ሁሉ እንደ ብርቅ እንድትታይ ትፈልጋለህ? ብዙዎቻችን ክብር የሚመጣው ከገንዘብ ወይም ከስልጣን ይመስለናል። ግን እውነቱ ያ አይደለም። እውነተኛ ክብር የሚመጣው ከውስጣችን ነው። ዛሬ ማንነትን የሚቀይሩና በሰዎች ዘንድ ልዩ የሚያደርጉን 10 ወርቃማ ህጎችን አብረን እናያለን። በተለይ 10ኛው ህግ ለሁሉም መሰረት ነው። ከ10ሩ ህጎች በተጨማሪ መጨረሻ ላይ አንድ እጅግ በጣም ወሳኝ የሆነ የድል ሚስጥር ወይም ቦነስ ቲፕ እነግራችኋለሁ። ቪዲዮውን ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። የመጀመሪያው ህግ የቃልህ ንጉስ ሁን። ሰው የሚመዝንህ በምትናገረው ሳይሆን በምታደርገው ነው። እመጣለሁ ካልክ ተገኝ፣ አድርገዋለሁ ካልክ አድርገው። ቃልህን ስታከብር ለራስህ የምትሰጠው ዋጋ ይጨምራል። ሰዎችም እሱ ካለ ያደርገዋል ብለው እንዲያምኑ ታደርጋለህ። ቃልህን የምታጥፍ ከሆነ ግን ሰዎች ቀስ በቀስ ዋጋህን ዝቅ ያደርጉታል። አስታውስ፣ ውድ ሰው ቃሉ የፈረመበት ውል ያህል ይከበራል። ሁለተኛው ህግ ከመናገር በፊት ማዳመጥን አስቀድም። ተፈጥሮ 2 ጆሮና 1 ምላስ የሰጠን ብዙ ሰምተን ጥቂት እንድንናገር ነው። ብዙ የሚያወራ ሰው ስህተቱ ይበዛል። የሚያዳምጥ ሰው ግን ጥበበኛ ነው። ሰዎች ስለ ራሳቸው እንዲያወሩ እድል ስጧቸው። ያን ጊዜ አንተን እንደ አዋቂና እንደ አስተዋይ ሰው ያዩሃል። ለማዳመጥ ትዕግስት ያለው ሰው በሰዎች ዘንድ በጣም ተወዳጅና ውድ ነው። ሶስተኛው ህግ ሚስጥር ጠባቂነት ነው። አንድ ሰው መጥቶ ሚስጥሩን ከነገረ ያ ሚስጥር ካንተ ጋር መቀበር አለበት። እንዲሁም ስለ ሌሎች ሰዎች ወሬ አታውራ። ወሬ የማይቀናውና የታመነ ሰው ሁልጊዜም ብርቅ ነው። ሰዎች ይህ ሰው የታመነ ነው ብለው ካመኑህ ትልልቅ ቦታዎች ላይ ትፈለጋለህ። ክብርህ የሚገነባው በታማኝነት ላይ ነው። አራተኛው ህግ ድንበር ማበጀት ወይም አይ ማለትን ተለማመድ። ለሁሉም ሰው እሺ የምትል ከሆነ ያንተ እሺ ትርጉም ያጣል። የራስ ዓላማ፣ የራስ ፕሮግራም ይኑርህ። ለማትፈልገው ወይም ለማይጠቅም ነገር አይ ማለት መቻልህ ለራስ ያለን ክብር ያሳያል። ሰዎችም ሁልጊዜ ተላላኪ ሳይሆን የራሱ ውሳኔ ያለው ጠንካራ ሰው እንደሆንክ እንዲረዱ ያደርጋቸዋል። እስካሁን 4 ህጎችን አየን። የመጀመሪያው የቃልህ ንጉስ ሁን። ሁለተኛ ከመናገር በፊት ማዳመጥን አስቀድም። ሶስተኛ ሚስጥር ጠባቂ ሁን። አራተኛ አይ ማለትን ተለማመድ። ቀጥሎ የምናያቸው 6 ነጥቦች ደግሞ ህይወታችሁን ሙሉ በሙሉ የሚቀይሩ ናቸው። ቪዲዮን ከወደዳችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። 5ኛው ህግ ራስን ማክበር ነው። ሰዎች እንዲያከብሩ ከፈለግ መጀመሪያ ራስን ማክበር አለብህ። ይህ ባለባበስህ፣ ባረማመድህ ይገለጻል። የግድ ውድ ልብስ መልበስ የለብህም። ነገር ግን ንጹህና ስርዓት ያለው መሆን እኔ ራሴን ወዳለሁ፣ አከብራለሁ የሚል መልእክት ለሰዎች ያስተላልፋል። ራሱን የሚያከብር ሰው ማንም አይደፍረውም። 6ኛ ጊዜን ማክበር ነው። በቀጠሮ ሰዓት መገኘት ሌላውን ሰው እንደምታከብር ትልቅ ማሳያ ነው። ሁልጊዜ የምታረፍድ ከሆነ ሰዎች ጊዜን አይሰጠኝም ብለው ይንቁሃል። በሰዓቱ የምትገኝ ከሆነ ግን ሰዎች ለቃልህና ለጊዜ ትልቅ ዋጋ ይሰጣሉ። ውድ ሰው ጊዜውን እንደ ወርቅ የሚቆጥር ሰው ነው። 7ኛ ህግ ሁልጊዜ ተማሪ ሁን። ዓለም በየቀኑ ትቀየራለች። መጽሐፍ አንብብ፣ አዳዲስ ነገሮችን ተማር። እውቀት ያለው ሰው ንግግሩ ማራኪ ነው። በሄደበት ቦታ ሁሉ የሚጨምረው ነገር አለ። ባዶ ጭንቅላት ቶሎ ይሰለቻል። አንተ ግን በየቀኑ ራስን ካሳደግ ሁልጊዜ እንደ አዲስ የምትፈለግ ብሩህ ሰው ትሆናለህ። 8ኛ ህግ ትህትና ነው። እውነተኛ ታላቅነት በትህትና ውስጥ ነው። የቱንም ያህል ገንዘብ ወይም ስልጣን ቢኖርህ ለሰዎች ዝቅ ብለህ ክብር መስጠትን አትዘንጋ። ትሁት ሰው የሰውን ልብ በቀላሉ ይሰብራል። ኩራተኛ ሰው ግን በአንድ ወቅት ይወድቃል። ትሁት ሰው ግን ሁልጊዜ በሰዎች ልብ ውስጥ ንጉስ ነው። 9ኛው ህግ ስሜትን መቆጣጠር ነው። በትንሽ በትልቁ የምትናደድ የምትጮህ ከሆነ ሰዎች በቀላሉ ይቆጣጠሩሃል። በንዴት ጊዜ ዝምታን መምረጥ ትልቅ ብልህነት ነው። ስሜትን መግዛት ስትችል አንተ የራስህ ጌታ ትሆናለህ። ሰዎችም በአንተ ጥንካሬ ይገረማሉ። 10ኛውና የመጨረሻው ህግ ጽናት ነው። እነዚህን ህጎች በአንድ ቀን ብቻ ሳይሆን በየቀኑ መተግበር አለብህ። ማንነትህ የሚገነባው በልምምድ ነው። ወዳጄ ራስን ውደድ። አንተ ራስን ካልወደድክና ዋጋ ካልሰጠ ዓለም ዋጋ አይሰጥህም። አንተ ልዩ ፍጡር ነህ። ይህንን አውቀህ በእምነት ተራመድ። ጓደኞቼ እነዚህን 10 ህጎች ከተገበራችሁ ህይወታችሁ መለወጡ የማይቀር ነው።
ከነዚህ ውስጥ እናንተ ጋር ያለው የትኛውንስ ማስተካከል ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ሰብስክራይብ እና ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ መልካም ሳምንት።